እንዳላቅም ያው ድንግል ነኝ እያልሽ ነው? አዎ ድንግል ነኝ። ይገርማል። እስከዛሬ እንዴት ድንግል ሆንሽ? ከሱ ላይ ትንሽ እየተንቀሳቀሱ ነው። ለምን እሱ ላንሰራ ማብረን ፈቃደኛ ከሆነሽ ያው ድንግል የሆኑ ሴቶችን የሆኑትንም ያልሆኑትንም መሸጥ አሪፍ ቢዝነስ ነው የምታገኘው። ራሴን ሽጬ ቢዝነሱን እኮ ነው የሚፈልገው ማለት ቢዝነሱ ላይ ነው አንቺ ማተኮር ያለብሽ እንጂ ኦልሬዲ ይሄን ሸጥሽ አይደለም። እሺ አሁን የኔ ዋጋ ስንት ነው ማለት ነው? ፍቅረኛ አለክ? አይ የለህም። ተናድ ማነች ነው ዲሙሻ ፍቅረኛክ ምን ትሰራለች? ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ? በባለፈው ክፍል እንደምታስታውሱት አንድ ባለ ታሪካችን መጣ ፍቅረኛዋን እንድንሰንልላት እንድንከታተልላት ፈልጋ ጥያቄ አቅርባልን ነበር። እኛም መነሻዋን ስንጠይቃት በጣም ብዙ ነገሮችን እያየች እንደሆነ ነግራን ነበር። ከነዛም መካከል አንደኛው እንዳጋጣሚ ሆኖ ስልኩ ላይ ያገኘቻቸው ነገሮች ነበሩ። ከነዛም መካከል አንደኛው የሴቶች ፎቶ ነበር። የሴቶቹ ፎቶ ስር እቺ ድንግል ናት እቺ ድንግል አይደለችም እያለ የሚላላካቸው በጣም ብዙ ፎቶች ነበሩ። የሚገርመው ነገር ግን ከነዛ ፎቶዎች መካከል አንደኛው የራሷ ፎቶ ሆኖ መገኘቱ ነበር። እቺ ባለ ታሪካችን አንደኛ ሌላ ህይወት እንዳለው በሷ ደስተኛ እንዳልሆነ ያሰበች እንደሆነ አድርጋ እንድንከታተልላት እኛም እሷ ከነገረችን ነገር አንፃር እኛ ሴት ልጅም እየሸጠ እንደሆነ ወይ ድንግል ሴት እየሸጠ እንደሆነ ወይ ሌላ ህይወት እንዳለው ማረጋገጥ ስላልቻለን ይሄኛው ስራው የትኛው ስራው እንደሆነ ስለማናቅ ስራውን ስንጠይቃት የፈርኒቸር ባለሙያ እንደሆነ በነገረችን መሰረት እሱን የምናገኘው አማራጫችን ይሄ ብቻ ስለሆነ በመኖሪያ ቤቴ ይሄኛው ስቱዲዮ ሳይሆን ለዛሬ መኖሪያ ቤቴ አድርጌ የምግብ ጠረጴዛ እንዲሰራልኝና ቲቪ ስታንድ እንዲሰራልኝ እጋብዘዋለሁ። ከዚህ ቀደም እንደተነጋገርነው ከባለ ታሪካ ጋር እርሱን ያገኘውበት መንገድ ይሄኛው አማራጭ ብቻ ስለሆነ ከሷ ጋር አንድ ቀን ብቻ እንደተገናኘንና እኔ የፈርኒቸር ስራዎችን የሚሰራልኝ ሰው እንደምፈልግ አድርጌ አውርቻት የተሻለ ሰው አውቃለሁ ብላ ስልኩን እንደሰጠችኝ እና እንደምደውልልኝ ለሱ ትነግረዋለች። በዚሁ አጋጣሚ በሷ እንደተዋወቅና ዛሬ ቤቴ ድረስ ይዤው መጣለሁ። እንደ አጋጣሚ ሆኖ ዛሬ ቤቴ ድረስ ሲመጣ ስቱዲዮ እንደሆነ እንዳያቅ ካሜራም እንዳለ እንዳያቅ ስለፈለኩኝ በድብቅ እንቀርጸዋለን። የሚሆነውን ነገር ደግሞ የወደፊት ባለቤቱ ያሁን ፍቅረኛው ባለ ታሪካችን እዚህ በካሜራው እይታ ውስጥ የሚተላለፈውን ነገር በሙሉ አንድ በአንድ እሷ ላይቭ ቁጭ ብላ ትመለከታለች። ሁሉን ነገር እንዳለቀ ስሜቷን ተቆጣጥራም ቢሆን ከዛ ክፍል እንዳትወጣ እነግራትና ሁሉ ነገር ካለቀ በኋላ እሷን ከዛ ክፍል ይዣት እምወጣ ይሆናል። እሱም እንደተባለው ሴቶችን እየሸጣ ይሁን ምን እንደሆነ የሚሆነውን ነገር አብረን እንመለከታለን። ባለ ታሪካችን እንደነገረችን ፎቶዎቹ ላይ ድንግል ሴቶችን እቺ ድንግል አይደለችም እቺ ድንግል ናት እንዳለው እኔም ድንግል ሴት እንደሆንኩኝ እና ነገሮች በሙሉ የተስተካከሉላት ሴት መሆኔን ላሳየው እሞክራለሁ። እሱን ለማማለል ብዙ ነገሮችን እሞክርና የሚፈጠረውን ነገር በሙሉ አብረን የምናይ ይሆናል። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እንዴት ነህ? ሰላም ነው አለን። ሰላም አለን። እግዚአብሔር ይመስገን። እንኳን ደህና መጣህ። ቶሎ ነው አላስቆየሁም። መንገዱን እንትን ላይ አቅጣጫው እንትን አይልም ግር አይልም። አረፍ በልሽ ከፀሐይ ፀሐዩ ስራ ነው። እሱማ ልክ ነህ። እውነት ቤቱ ያምራል። ወደድከው? ምንድነው ረቀ ተቀመጥክ ና እንጂ እዚህ ጋር ተቀራርቦ ማውራትም ቶሎ እንድንግባባ ማለት ነው ወደ ሀሳቡ እና ቤቱ ወደድከው? እና በቃ ማመልከቻ አስገባ ታዲያ አይሻልም? ቤቱን ከወደድከውማ ቤቷ ታምራለች። ያው ማለት ሰፈሩ ምናምን አሪፍ ነው እንትን በጣም አዩ አንተም ሳትደነጋገር ነው የመጣኸው። ያው አቅጣጫ አይደል ነግርሽኛል መጀመሪያ። አቅጣጫውን ስለነገርሽኝ ብዙም አይጠፋም። ግራ አላለህም? እርግጥ እኔ እንኳን በእናት ያው አውርታለች መሰለኝ የምግብ ጠረጴዛ ነው ያለችኝ። የምግብ ጠረጴዛ ማለት ቤቱ ማለት ነው። ኦና ሆነብኝ። ያው እንደምታየው ነው። ምንም የማስረዳ ነገር የለም ማለት እኔ እንጃ የሆነ በቃ ቤቴን እንደወደው የሚያደርገኝ ነገር ያው ዝናህንም ሰምቻለሁ። በጣም ሙያ እንዳለክ እንግዲህ ምን ታደርጋለሽ? ያው ጥበብ አንተ እጅ ላይ ተብዬ ነው እንግዲህ ሜትር አያያዘው ላይ ይለያል እኮ
ሙሉ እንትን ኧረ ያዘው ችግር የለውም። እና በእናትህ ማለት ይኸው እስኪ ማለት በቃ የምግብ ጠረጴዛ ምናምን ማድረግ ፈለኩኝ የሆነ በቃ ቤቴን እንድወደው ኦና ሆነ ያው አዲስ እንዴት ይባላል ሴተላጤ ቲቪ ስታንዱ ማለት አስቤ ነበረ ግን እዚህ ደግሞ ትሆናለች ባሪክ መልኩ መስራት ነው ቲቪ ስታንዷን ደረጃ አድርጎ ያን ተሰራ ማለት ነው። እኔ እንደውም ቲቪ ስታንዱን እንዴት እንዳሰብኩት ታውቃለህ? ይቅርታ ግን በሞያ ሀልግባና ሐሳብ ልሰጥቼ እዛ ጋር አድርጌው ማለት ነው ቲቪ ስታንዱን እንትን ማለት ፈልጌ ነበር። ይሄ እንዳሆኖቹ ቲቪ እንደዚህ አፍራቶቹ የሚቀመጡበት ይሄ ቲቪ ስታንድ ይሄ እንደዚህ አይነት ነገር እንዲሆን ሳይሆን እንደዚህ አይነት ነገር ይሄ ሙሉ እንትኑን ሽፍን አድርጎ በፈርኒቸር እንትን በእንጨት በሚያማምሩ ውስጥ ላይ ቲቪው አገው በዲዛይኑ ባሪክ ስታይል ማለት ነው። ኪሞን ይችላል። ኦኬ ሶ እሱን ያሰብኩት እና የምግብ ጠረጴዛው ማለት አሪፍ ነው። የምግብ ጠረጴዛው እዚህ ጋር ወይምኛው ወደ ውስጥ አማካኝነቱ እዚህ ታክል ቢሆን ያንስ እንደዚህ ነው ቲቪው እዚህ ጋር ሆኖ በቃ እንደሱ ሆኖ እሺ ለካዝና ለካትቻ ያንስ እንሳጥን እንደዚህ ማለት ነው በቃ እሱ ጋር ቢሆንልኝ ማለት ከዚህ ጋር ሳይሆን የሆነ ግር እንዳይለኝ ምናምን ብቻ እንደሱ አደርገ እንደሱ ሞራልሽ ነው ትሰራለህ እንዴ ጡንቻክ? ኧረ ምን እሰራለሁ ይሄ እንጨት ስራ ምን ያሰራልሽ? እጅ ግን አይመስልም ሰራ መሰለሽ ያላ ጧት ምናምን አንዳንዴ እንትን ግን አይሆን አቋምህ ግን እንደዛ አይመስልም። አይመስልሽ ጉንበስ ቀን አልደከመም? ለምን ደክመኛል? ስራ ትንሽ አረፍ በል እዚህ ጋር አረፍ በልና ጻፍ የሜትሮቹን አይመስልም? ያው ሜትር ከ30 ነው እነዚህ የላኩል ባለ 6 ወንበር ነው የሚሆን ያለባቸው። ምክንያቱም ከቤቱ ጋር ሄዶ ከዲዛይኑ ጋር ሄዶ ያው ባለ 6 ወንበር ነው እንደዛ ነው ያሰብኩት። ያው ድንገት እንደ ሀሳብ ነው እንደዛ እና ያው ይሆናል ካልሽ ለዛ ባለ 6 ወንበር ይሰራል። ኦኬ ባለ 6 እንደውም አሪፍ ነው መሰለኝ። እኔ እንደዛ ሀሳብ አልጥቼልሻለሁ። ያው ለጊዜው ብቻዬን ብኖርም ትላለህ? ብቻዬን የምኖረው ብቻዬን ነው የምኖረው። ለምን? አዲስ ጎጆ ወጪ አይደለም ወይ አዲስ ሴተላጤ ነሽ? አዲስ እና እንደውም የመጀመሪያ ጊዜ ወንድ ገባና ቤት ውስጥ የሆነ ቤቱ ግርማ ሞገስ ተሰማ። እንዴ እስከዛሬ ወንድ ገብቶ አያውቅም ማለት? እኔ እንደዛ አይነካም ብዙ ማለት። ለምን? ያው ስራ ሩጫም ነው። እንደዚህ ነው ሽማ ለምን እንዴ? ማለት ይሄን ቁንጅና ይሄን አማላይ ውበት ሽማ ለምን ካለ ወንድ እንዴት እንዴ? ያስፈልጋል። እኔ ቢያንስ እንደዚህ አይነት ነገሮች ስታማይ እኮ አላ ከጊዜው ጋር ምናምን አላ ጊዜው ደግሞ እንደምታየው ነው ዘመናዊ የሆነ ነው። እሱማ ዘመናዊ ማለት ዘመናዊ ስትል ደግሞ አላ አዲስ ሀሳቦች እየመጡ ነው። በዛ ላይ ቁንጅናሽን ተጠቀሚበት ካልክሞ ከተገበ ልቀበጣ ቆንጆ እንደሆን ካላወቅኩም ነበር። አንቺ ቆንጆ ነሽ ማለት በዚህ አማላይነትሽማ ቀጥይበት። በዛ ላይ ደግሞ ይሄን ውበት ይዘሽ ይሄን መስል ቤት ይዘሽ ነገሮች እየሞከርሽ ነው። እኔ ደግሞ ማመልከቻ አስገባልኩ እኮ ገና እንደመጣክ። እንዴ ለምን እንዴት እኔ ምን ታውቃለህ? ማመልከቻውን አስገባ እንስለም ባይ ዘ ዌይ እንትንክ አቋም እንትን ገምር ኦኬ ፈርኒቸር ብቻ ነው የምትሰራው? ፈርኒቸር ብቻ ነው የምሰራው። ያው አንዳንድ ስራዎችን ምናምን አላ ቢመጡ ምናምን ሰራለሁ ምናምን እንጂ። አንቺ ግን እንዴት እስከዛሬው እንዳላየው እንትኛለሽ? ያው አንዳንዴ ማለት ምን አለ መሰልክ እኔ ምንድነው ይሄ ትምህርት ቤት በቃ ሙሉ እንትኔ ትምህርት ላይ ነበር እንደዚህ አይነት ነገር። እና ከዛም ውጪ ምናምን ይሄ ወንድን ለመቅረብ ምንም እንትን የምለው ነገር የለም ማለት ሙሉ እንትኔ ትምህርት ላይ ነበረ። ቤትም በጣም ይቆጣጠሩኝ ነበርና ከትምህርት ታላቅ ወንድም አለሽ በቃ ጆሮዬን ይዞ እንደዛ ከሆነማ ወደ ቤት አስቸጋሪ ነው። እንደውም አሁን ላይ ደግሞ ከየት ይምጣ ማለት ይሄ ብቻ በአጠቃላይ ወንድ አላቅ ጉዳይ ላይ ቢያንስ እንኳን
የተለያዩ ስራዎች እየመጡ ነው። በዛ ልብስ ሰሪ አሪፍ ነው። አዎ ደግሞ እንደናምን አላየሁም ስትይ እኮ አሪፍ ነው። አዎ ማለት እኔ እንኳን አሁን ላይ ያው ይሄ ቤተሰብ የሚለኝን አላማ ምናምን ነገር ይዣለሁ ማለት ይሄ ቤተሰብ እንደሚፈልገኝ አይነት ሰው ሆኛለሁ። የራሴን ነገር አለኝ። ግን አንዳንዴ አንድ ነገር በሙሉ ነገር ታገኘውና አንድ ነገር ደግሞ ባዶ ሆኖ ታገኘዋለህ። እኔ አሁን ያው አውርታለች አይ ቲንክ በስራ ምናምን አይ ኬዝ ነው ብቻ የተገናኘ ነው እና ቀጥታ ወደ ብቻ እንደዚህ እንዳወራሁኝ እኔ አዲስ ቤት ነው ጎጆ ወጪ ነኝ ማለት ጎጆ ወጪ አፌ ላይ የመጣች ላገባህ ነው መሰለኝ። አሁን ኖርማሊ ከቤተሰብ ወጥቻለሁ እያልሽ ነው? አዎ ቅርብ ሰዓት ወጥተሻል? አሁን ወጣው ከቤት ምክንያቱም አግቢ ምናምን ነገር ማለት ሲጀምር ወጣ እና መጀመሪያ ላይ ግን ይሆናል የኔ የምትይውን ሰው ካያሹ በኋላ ብትወጪ አይሻልም ነው ወይስ ከወጣሽ በኋላ እንደዚህ ለማመቻቸት ታስበሽ ነው? አይ አይደለም እቤት ትንሽ አስቸገር ትዳር ምናምን ሲልኝ አንዳንድ የቆይ እናንተ ተማሪ ስራ የራስሽ ቢዝነስ ይኖርሽ ምናምን ነገር ብለው ነው እንትን ያሉኝና የራስ ማለት ትንሽም ብትሆን የመኪና ዲኮር ምናምን 1-3 ምናምን እንትን ብራንቾች አሉና በጣም አሪፍ ነው። 3 ማለት እኮ በጣም አሪፍ ነው። አዎ ግን ያው አሁን ያለው ነገር እንደምታውቀው ትንሽ ነገሮች ይከብዳሉ ምናምን ገቢዎች አለ በጣም ብዙ ነገሮች አሉና ብቻ ክፍያው ምናምን በዛብኝ ሰው ያለኝ አማራጭ መቀነስ ነው ማለት ገቢውና እንትኑ እየተመጣጣናልኝ አይደለም። እነሱ ደግሞ የቀን ገቢን ኦቨር ነው ያደረጉብኝና ያ ነገር ስለሆነ ምንም ሊስተካከልልኝ አልቻለም። ሁለቱን ዘጋኋቸው እልሃለሁ እና አሁን አንደኛው ነው ያለው በአንደኛው ነው እየተንቀሳቀስኩ ያለሁት። ኦኬ በምክንያት ነው ሁለቱንም የዘጋሽው? አዎ ያው እቃም ለማስመጣት እቃም ሳስመጣ ምናምን ነገር ያው እንደምታውቀው ጉምሩክ ምናምን በቃ አዛር ነው በጣም። ግን ሶስቱንም እየሰራሽበት ነበር? ሶስቱንም እየሰራሁባቸው ነበር። እግዚአብሔር ይመስገን ማለት ነው። አሪፍ ገቢ ነበራቸው። ኦኬ ባይዘጋ በፊት ሳይዘጋ ምናምንና እሱ ነገሮች ብቻ ትንሽ እንትን ያው ትንሽ ላይፍ ከበደብኝ በሱ ምክንያትና ያንን ነገር እንኳን አቤቴ ስመጣ ቤቴ እንደምታየው ባዶ ነው እና ቢያንስ አይብሬ እንኳን ዘና ማለት መቻል አለበት ምናምንና ቤቴ መጥቼ ቤት እቃዎቼ ምናምን ነገር አስተካኪ ቤቴ ስመጣ ሰላም እንዲሰማኝ ያጣኋቸውን ነገር እንድቆጥር ሳይሆን በቃ ያጣኋቸው ነገሮች እድል ይዘውልኝ እንደሚመጡ በረከት ይዘውልኝ እንደሚመጡ ምናምን ማሰብ ፈልጌ ነውና የቤቱን እቃ ለማሟላት ያሰብኩት። ያው አንተ ደግሞ ያው በዚህ ታግዘኛለህ ብዬ አስባለሁ። እና ብቻዬን ነኝ አሁን ላይ ማለት ብቻዬን ነው የምኖረው። ወንድ ለምን እንደናስገባሽ ነው ግን የማይኔ ግን እንደው ወንድ መልከኝ ቁንጅና ይዘሽ በዛ ላይ መስል ቤት አለ ያዝ ምትተማመኝበት እኮ ራስሽን ጥለሽ ራሱ የሚመስል ቤት አለሽ። አዎ ግን ያው አንዳንዴ ማለት እኔ እንደዚህ እንትን አላቅም ይሄ ምንድነው ብቻ ወንድ አላቅም ማለት እነሱ ሲፈልጉኝ ወይኔ ድሮ ተማሪ እያለሁ ያው ሙሉ ትኩረቴ ትምህርት ላይ እንዲሆን ስለምፈልግ ደግሞ የሆነ ፍቅር ላይ ስትሆን ቅናት አለ ምናና ያንን በጓደኞቼ አይ ነበርና ትንሽ እንኳን ሊቀርቡኝ ሲሞክሩ ወዲያው ነበር ምርቃቸው። ምክንያቱም የሆነ አላማ አለኝ ማሳካት ያለብኝ ግብ አለ ብዬ ስለማስብና አሁን ያሰብኳቸው ነገሮች በሙሉ አሳካኋቸው። ሁሉ ነገር ሆነ ተመስገን ነው። ግን አሁን ደግሞ አንዳንዴ ህይወት ከፍታ ዝቅታ አይደለ ያው እስቲ አንዷም እንዲህ 50-50 ላይ ናት ማለት ስራውን ላቆመው እችላለሁ ወደ ሌላ ቢዝነስ መግባት ፈልጋለሁ። ግን አሁን ኪሳራውን ይዤ ወደ ሌላ ቢዝነስ ሲሄድ መንቀሳቀስ ያስፈልጋል። ያው አሪፍ ነው ማለት ምንም ወንድ አላየሁም ነው የምትይኝ? ወንድ አላውቅም ያው ድንግል ነኝ እያልሽ ነው? አዎ ድንግል ነኝ። ይገርማል። እስከዛሬ እንዴት ድንግል ሆንሽ? ያው እንደነገርኩህ ነው አላማ ምናምን ስላለሽ ነው ምናምን ስራ ላይ ሰውን ደግሞ ይሄኛው ቢዝነስ ሲጀመር ደግሞ የአንዱ ሱቅ ወደ አንደኛው ሱቅ ከአንደኛው ሱቅ ወደ አንደኛው ሱቅ ላይፍ ክራውድድ ሆነች እና ትንሽ ስራ ጀምሬያለሁ ይሻላል። ለምን እኔ ጋር አንሰራም? ፈርኒቸር ቤት እንክፈት ማለት እኔ እንኳን ፈርኒቸሩማ ኖርማሊ ታውቂዋለሽ እኮ ግን ያው ከሱ ሌላ ደግሞ ትንሽ ያው ቢዝነስ እየተንቀሳቀስኩ ነው። አዎ ከሱ ሌላ ቢዝነስ ትንሽ እየተንቀሳቀስኩ ነው። ለምን እሱ ላንሰራም አብረን ፈቃደኛ ከሆነሽ ደስ ይለኛል። ማለት የመጣውን እድል በጣም ደስ ይለኛል። ግን አሪፍ ነው ኖርማሊ ለሁሉም ነገር ለስራ ማስኬጃ ምናምን አሪፍ ነው። አሪፍ ቢዝነስ ነው ሊጠቅምሽ ይችላል።
ኦሬዲ ራሽን ጋር ተማክረሽ ምናምን አሪፍ ስራ ብንጀምር አሪፍ ይመስለኛል። እኔ አንቺ ፈቃደኛ ከሆንሽ እንግዲህ ያው ደስ ይለኛል። ማለት አንደኛ ያልጠበቅኩት ነገር ነው። ሁለተኛ ነገር ኦኬ አንተ ሌላ ስራ አለክ ማለት ነው? አዎ ኦኬ ከፈርኒቸር ውስጥ ያው ትንሽ እንቀሳቀሳለሁ ይሻል ነበር እኮ ምንድን ነው ወይስ ቢዝነስ? ያው ፈቃደኛ ከሆንሽ ነው አሱም እንዴ ነው ደስ ይለኛል። እኔ በጣም ደስ ይለኛል። እና ያው ፈቃደኛ ከሆንሽ ያው እንግዲህ ያው ድንግል የሆኑ ሴቶችን ያው እንግዲህ የሆኑትንም ያልሆኑትንም መሸጥ ነው። አሪፍ ቢዝነስ ነው የምታገኘው። በዚህ ደግሞ 100% እናርክልሻለሁ። ኖ 100% እርግጠኛ ነኝ የምነግርሽ ነገር ይሄን ቤት አይደለም ደስ ያለሽን ቤት እዚህ በላይ ቪላ ምናምን መግዛት ትችያለሽ። አንቺ ሰው እንዴት አድርጌ በጣም የሚገርም ቢዝነስ ነው ያለው። አሁን ይሄን የምሰራው ማለት ማንንም ሰው ማለት እኔ ራሴን ሽጬ ቢዝነሱ እኮ ነው የሚፈልገው ማለት ቢዝነሱ ላይ ነው አንቺ ማተኮር ያለብሽ እንጂ ኦሬዲ ይሄን ሸጥሽ አይደል። አንዴ ትልምጃለሽ፣ አንዴ ከገባሽበት ብቻ ነው። ይሄን ምነግርሽ ደግሞ አንቺ ብቻ ነው ምን ወንድ ምንም አላየሁም ስላልሽኝ ነው እንደዛ አይነት ነገር እንድነግርሽ የፈለኩት። ሶ ለአንተ ሁለተኛ ስራዬ ነው ስራ ብቻ አይደለም፣ በጣም ብዙ ስራ ነው። ይሄ ሁለተኛ ስራዬ ነው፣ ግን ይሄ ከምንም በላይ ሊያኖረኝ ይችላል። ግን ኖርማሊ ለሰው ለመታያ ምናምን ይሄ ፈርኒቸሩ ጋር መቀመጥ ብዙ ጊዜ ግን በስልክ ነው ሁሉም ነገር የሚጨረሰው። ሌላ ኤጀንሲ አለኝ ትሆናለች አትሆንም ምናምን ብሎ እስከ ስንት ማለት ኤጀንሲዎች አሉ ይልኩልኛል። ድንግል ነች አይደለችም? ድንግል ከሆነች በዛው ልክ ቢዝነሷ ይጨምራል፣ ድንግል ካልሆነች ደግሞ ይቀንሳል። ይሄ በስልክ ብቻ በኤጀንሲ ነው የምንጨርሰው። ለምን አትጀምሪም? በዛ ላይ ደግሞ እኔ ብቻዬን ስለመጣሁ ስላወራሁሽ ድንግል ነኝ ብለሻል። አዎ ድንግል ነኝ፣ ግን በላይ ደግሞ ድንግል ሴቶቹ በጣም አሪፍ ነው የሚወጡት ከምትይው በላይ ማለት ነው። ለምን እንደዛ አትጀምሪም? ማለት ለማንም አላወጣሽም ወሬውን ለማንም ምናምን አላወራሽም። የቱን ወሬ? ይሄ ኖርማል ድንግል ነኝ ምናምን ያልሽው ማለት አዎ ማንም አያውቅም ማለት እንዴት ማለት አሪፍ ነው ማወቅ የለባቸው። ድንግል ነኝ የሚሆኑ ሴቶቹ ለቢዝነሱ በጣም አሪፍ ነው። ለቢዝነሱ ደግሞ አመች ብር ነው የሚያገኙት። ኖርማል ድንግል የሆነ ሴት ድንግል ያልሆነ ሴት በጥፍ ነው የሚከፈለው ማለት። እሺ አሁን አንተ ድንግል የሆነ ሴት ብር ታወጣለች። ብር በጣም ነው የምታወጣው። ምን አለ እኔ ስንት አወጣለሁ? ድንግል የሆነ ሴት እሺ አሁን የኔ ዋጋ ስንት ነው ማለት ነው? እስከ 1 ሚሊዮን ድረስ ይደርሳል። አውቀክና ድንግል የሆነ ሴት እንደዛ ነው የሚከፈለው። አሁን ላይ ቦታው ላይ ስትገቢ ደግሞ ሰርፕራይዝ ይሆናል። የምርህን ነው? የምሬን ነው። አዎ አንቺ ከኔ ቦታ ከገባሽ ደግሞ በዚህ መሀል ላይ ደግሞ ለሁለት ቢዝነሱ መስራት እንችላለን። ብቻ አንቺ ፈቃደኛ ሆነሽ ለቢዝነሱ ፈቃደኛ ነኝ። የምርህን ነው? አሹ እኔ የምፈልጋቸው ነገሮች አንተ ይችላል። ብቻ አንቺ ድንግል ነኝ ብላሽኝ በቃ ድንግላሽን አንዴ ከሰጫለሽ በቃ አልቃል። ቢዝነስ ይሰራል። በቃ ይሄን ቢዝነስ ነው እየሰራው ያለሁት፣ ግን ማንም ሊገባ ይችላል። አሁን የሚገርም ማለት ነው። እኔ አሁን በአንድ ቀን አዳር 1 ሚሊዮን ሲሪየስ የምርህና ይሄ ነገር ግን እውነትህን ነው አይደለ? ይሄንን ገንዘብ እኔ ማግኘት እችላለሁ? ማግኘት ትችላለሽ ማለት በቃ ላይ አሁን ያለው ጭንቀት ተሳካልኝ ማለት ነው። አይ አሪፍ ነው ቢዝነሱ ማለት ይሄ ነገር ግን ለአንድ ጊዜ ብቻ ነው? ለአንድ ጊዜ ብቻ ነው። ከዛ በኋላ ውስጥ ላይ ከገባሽበት ቦታውማ ቢያንስ ቢዝነሱ ይገባሻል። ታያለሽ። አንቺ ኖርማሊ አንዴ ትገቢበታለሽ። ከዛ በኋላ አንቺ ዋና ኤጀንሲ ትሆኛለሽ። ኤጀንሲ ከሆንሽ በኋላ አንቺና የተመቻችተን በቃ ብዙ ስራዎች መስራት እንችላለን። እናንተ ከሽያጭ ምን ይባል ከሽያጭ ማለት ይሄንን ብር ካገኘው በኋላ ሶኔ እናንተ አንድ ላይ እንሆናለን ማለት ነው። እንችላለን። ዋናው ቢዝነሱን እንስራለን። አንተ በእኔ ደስተኛ ትሆናለህ። ከዛ በኋላ ለምን አልሆንም? ቢዝነሱን እየሰራን እንዴ ማለት ላይክ እንደ ክብረ ንጽህና ለሌላ ሰው ነው ሰልፍ የሰጠሁት። ስለዚህ ከዛ በኋላ ካንተ ጋር በነፃ ደስ መሆን ይችላል። እንሆናለን። አብረን እኮ ነው ቢዝነሱን ከዛ በኋላ መስራት የምንችለው። አንድ ላይ ከሆነ ብቻ ነው ቢዝነሱን መስራት የምንችለው። ስለዚህ 1 ሚሊዮን ብር አገኛለሁ ማለት ነው። ታገኛለች በሚገባ ከገባሽበት ቦታው ላይ እስክትገቢ ነው የሚከፈልሽ። ከዛ በኋላ ቦታው ላይ ከገባሽ ደግሞ እንደዚህ ኤጀንሲ ነሽ በቃ ሴቶችን እንደዚህ ማምጣት አለብሽ ግዴታ።
ሶ እኔ በዛው ብር አገኛለሁ። ታገኛለሽ፣ ኮሚሽን አለው እኮ። እሺ ነው አላ ኮሚሽን በኮሚሽን ነው የምሰራው ይሻላል። አንድ ሴት ካመጣሽ ኮሚሽን አለው ያንቺ አሉ እኮ። አሁን ኖርማሊ ብዙ ኤጀንሲዎች እኮ አሉ፣ ግን ሰው ማያውቀው አላ ውስጥ ለውስጥ የሚሰራ ስራ ነው እንጂ ኖርማሊ በይፋ ምናምን ታውቆ ሊያሳስርም ይችላል፣ ሊታገድም ይችላል። ብዙ አመት ሊታገድም ይችላል። ኖርማሊ ሪስክ አለው። ኖርማል በይፋ ምናምን ከወጣ ሪስክ አለው። ይሄ ግን ማንንም ማወቅ የለበትም፣ ማንንም መስማት የለበትም። በስልክ ብቻ ነው የጀው እና የከባድ ነው ልሻለሁ። እና አንዳንዴ ወደ ህይወት የሚመጡ ያው በህይወት የሚመጡትን እድሎች በሙሉ ተጠቃሚ ይላል። አሪፍ ነው እንደዚህ። እኔ እንደው ልክ መጀመሪያ ላይ ሳይክ ምናምን የሆነ ተምስታይ ነበር ሄር ስታይል ምናምን እና ምን አለ መሰለህ ሰው ፍቅረኛ አለ አይ የለህም? ደስ ይላል። እሺ ሶ አሁን እኔ የተበላሹብኝ ነገሮች ማስተካከል እችላለሁ። ሶ ከዚህ በፊት ያጣሁትን ህይወት ደግሞ ባንተ አገኛለሁ ማለት ነው። መመለስ ትችላለሽ በሚገባ። ዋናው አንቺ ስራው ላይ እና ስራው ላይ ብቻ ትኩረት ትችላለሽ። በሚገባ ሰዎችን ማማለል አለብሽ። ወንዶችን በሚገባ የሚመጡ ወንዶች አሉ። ውስጥ ገበያለሽ በቃ የሚመጡ ወንዶችን ማማለል አለብሽ። አንተ ይሄንን ለስንት ጊዜ ሰራኸው? ማለት አንድ 4 አመት ሆነኛል። 4 አመት? 4 አመት ሙሉ። ስንት ቤት አለክ? ለካው ከነገርከኝ ነገር አንፃር ላይ በቤት እንኳን አይደለም እዚህ ጋር ምናምን ወደ ውጭ ሀገር ምናምን ሄጄ መኖር ነው የምፈልገው። ኖርማሊ እዚህ እንኳን ያው ቢዝነሶችን እንደዚህ መስራት ነው ያለብሽ። ወደ ውጭ ሀገር ምናምን ሄደሽ በቃ ላይ የራስሽ የሆነ ነገር መኖር አለበት። እስከመቼ እንደዚህ 4 አመት አሪፍ ነው። ኖርማሊ መጀመሪያ ምናምን ይችላል ግን ቀስ እያልሽ እየለመድሽ ስትሄጂ አሪፍ የሚሆንልሽ። እንደ ስራዬ ብለሽ በጥቁረት አትኩረሽ መያዝ አለብሽ። እንደዚህ አይነት ስራዎች ስትሰሪ ሴቶችም ይመጣሉ፣ ወንዶችም ይመጣሉ። እንደዚህ ስራዎች ሲሰራ ደግሞ አላ ጥንቃቄ በሆነበት ማለት እንደዚህ በጥብቅ ከተዋወቅሽ በኋላ ምናምን እንደዚህ አይነት ወሬዎች ማውራት ያለብሽ እንጂ ኖርማሊ ሴትም ማግኘሽ ወንድም ማግኘሽ እንደዚህ አይነት ወሬዎች ማውራት የለብሽ። እሺ አሁን አንተ 4 አመት ስትሰራ ያው ብዙ ማለት ብዙ ሴቶችን ሽጠሃል፣ አገናኝተሃል ምናምንና ይቅርታ ለማውራቸው ቃላቶች ማለት ያው ሽጠሃል ኖርማሊ አንቺ ኖርማሊ ሽጠሃል ምናምን አድጋ ምናምን ያልኩሽ ነው እንጂ መሸጥ ነው በቃ ኦሬዲ። ኦኬ መሸጥ አለብሽ። እሺ አንተ ብዙ ሴቶችን ሽጠሃል እና እንትን ማለት አስገድደሃቸው ነው ማለት እንዴት እነሱ ልታገኝ ይችላል? አስገድደሃቸው ነው ወይስ በፍላጎታቸው ነው? አይ እንደዚህ ማስገደድ እንዴት ወደ አንተ ስራው ላይ ስትገቢ ማስገደድ የሚባል ነገር የለም። የሆኑ አጋጣሚዎች ተጠቅመሽ በእነዛ አጋጣሚዎች የሆነ ነገር ብለሽ መሄድ አለብሽ። ኦኬ ላይክሊ አሁን አንቺ እንደዚህ እንዳመጣሽኝና ኖርማሊ ዲፕሊ እንዳወራነው አንቺና እኔ ማለት ነው አላ ቀስ ብለሽ ስትሄጂ የሆነ አላ ከውስጥሽ የምታወጪው ነገር የምታወሪው አለ። በስራም ይሆናል፣ ሻይ ቤት ይሆናል፣ በቃ አጠቃላይ ቦታዎች ላይ እንደዚህ ጥንቃቄ አድርገሽ የምታወሪያቸው ወሬዎች አሉ። ኖርማሊ አንቺ ደግሞ እነሱን ለመሳም የምታደርጊው አትራክቲቭ አላ እነሱ ነገሮች ትጠቀሚያለሽ። የሆነ ጊዜና ቦታ ትፈልጊያለሽ እነሱን ለማውራት በቃ እንደዚህ ትቀጥሪያለሽ እንጂ እነሱ ፈልገውት ነው የሚገቡት። እንደዚህ ብቻ ነው የምትያቸው። ከዛ በኋላ ውስጥ ላይ ያለውን ነገር ማውራት ነው እንጂ እነሱ ፈልገውት ሁሉም ነገር አድርገው አስበውበት ነው የሚመጡት እንጂ ኖርማሊ በግዳጅ ተገባለች ወይም እሱ በግዳጅ መጥቶ ሊገዛኝ ይችላል ምናምን የለም። መግዛት የምትችይው መሸጥ የምትችይው በፍላጎት ሴቶች ይሄን ነገር ያውቁታል፣ በፍላጎት አንተ ጋር ይመጣሉ። እሺ ቢያንስ እነዚህን 4 አመታት ማለት ነው ስትሰራ ስንት ሴት ሽጣል? ኖርማሊ አንቺም ቦታው ሊስቶኝ እንደለመድሽው ሽጣል የሚለውን ቃል ትጠቀሚበታለሽ። እኔ ኖርማሊ ራስሽን ትሰጫለሽ ምናምን ነበር ያልኩሽ መጀመሪያ ስለፈራሁሽ ብቻ። አሁን ግን ኖርማሊ ወደ ቦታው ላይ ምናምን ስትገቢ ሽጣል የሚለውን ወርድ እንጠቀማለን። በቃ ኦልሬዲ ገብተሻል ማለት ነው አንቺ። ላይክ እነሱም እንደዚህ ነው የሚገቡት። መጀመሪያ ሊፈሩ ምናምን ሊፈራሩ ምናምን ይችላሉ፣ ግን ቦታው ላይ ሲሆን ምን መስሎ አይታያቸው። ትሸጫለሽ ምናምን ነው በቃ ኖርማሊ ቦታው ላይ ስቴጅ ሁሉም ያውቃሉ፣ ገብተዋል። ካወሩሽ በኋላ ወደ ውስጥ በቃ ትሸጫለሽ ነው እና እንደዚህ መሻሻጥ መገዛዛት ነው በቃ ኦሬዲ አባባሉ። እየቃለትን ማለት እሺ አሁን ለምሳሌ ብዙ አመት ሰራክ 4 አመት ሙሉ 4 አመት ረጅም ጊዜ ነው ምናምንና
ይሄንንም ስራ የምትሰራው ፈርኒቸሩንም የሚሰራው ፈርኒቸር ነው እንዲባል ራስን እንትን ላለ ማለት ምናምን ነውና ማለት ከዚህ በፊት ፍቅረኛ እንደሌለህ ነግረኛል። ፍቅረኛ የሌለህ ምክንያት ማለት ሴቶች እንደዚህ ራሳቸውን ስለሚሸጡ ደብሮክ ነው ምክንያትክ ምን ማለት እንዴት ፍቅረኛ ላይ ያስከም ሳይክ መልካም ነክ ምናምን ይሆነ የሚማርክ ነገር አለክ የሆነ ከለርክ ሄር ስታይልክ ምናምን ይሄ እንት ደረትክ ሁላ ደስ ይላል። አብዛኛው ሴት ልጅ ደግሞ ያበሻ ሴት እንደምታወቀው ብዙ ነገር እንትን ትላለች ማለት ያለህ ነገር ደስ ይላል በጣም ካለ ማለት ሴቶችን ይጠላሃቸው ራሳቸውን አሳልፈው ስለሸጡ አይ እንደዛ አይደለም። እንዴት ፍቅረኛ ላይ እስካሁን አላማዬ ብለሽ የምትይዥው ነገር አለ። ኖርማሊ ወደዚህኛው ቢዝነስ ከገባሽ አላ ፍቅረኛ ምናምን የሚባል ትዝ አይልሽም። አትኩሮትሽ ብቻ ነው ገንዘብ ነው በቃ። ዛሬ ጧት ምን ተላከልኝ ነው የእንቅልፍ ሰዓት ራሱ የለም። ባንድ ቻት ራሱ 40 50 ሴት ነው የሚላክልሽ። እንደዚህ አይነት ሴቶች በጣም ተጠራቅመዋል። በጣም ብዙ ላይ ሄደዋል። በጣም እኛ ላየንም እንጂ አላወቅንም እንጂ በጣም በዚህ በላይ ብዙ መስራት ይቻላል። እና ያ ስለሆነ ኖርማሊ ለዛ ለማገናኘት ስለምትሄጂ ጊዜ ምንም አይኖርሽም። የራስህ ፍቅረኛ ምናምን ልጆች ምናምን ሳይናፍቁሽ ቀርቶ እኮ አይደለም። ግን ቢዝነስ ልትሆኚ በቃላ እንደዚህ እንዳልኩሽ ውጭ ላይ ሄደሽ ምናምን በቃላ ከነ ኖርማሊ ተተልሽው ካልሆነ ወደዚህ ነገር መገቢው በቃ እንዴ አላ ህይወቴን ይቀየርልኛል ለምትዩ ነገር ላይ እኮ ጓግተሽ ነው የምትጠብቂው አይደል? ለእንቅልፍ ጊዜም ራሱ አሰጪው ይሄን ታክል ብር እየገባልሽ አንቺ ስታስቢው በኔ ቦታው ነሽ ብታስቢው ይሄን ታክል ብር እየገባልሽ የምን እንቅልፍ ነው? የምን ስራ የምን ትዳር ነው? ቢዝነስሽ ላይ ብቻ ነው። እሺ አንተ ማለት አይ ፍቅረኛ የለኝም ብለህ ስትነግረኝ እንደውም እኔ መጀመሪያ ላይ እውነት ለመናገር ስትገባምና ማርከኸኝ ነበረ። እንደውም እንደዚህ አይነት ሰው አልጠበቅኩም ነበር እኔና ይሄ በቃ እንትን ብዬሽ ነበር ብቻ የሆነ ተማርኬብህ ነበርና አሁን ደግሞ ፍቅረኛ የለኝም ምናምን ነገር ስትል ሴቶች እንደዚህ ራሳቸውን አሳልፈው ስለሚሰጡ ነው ወይ የጠላሃቸው ብዬ ጥያቄ ፈጥሮብኝ ነው እንጂ እኔ ምልክ ማለት አብዛኛው ወንዶች ይሄንን ስራ ለእናንተ የሚከፍሏችሁ ባለትዳሮች አይደሉም። ምንድነው ባለትዳር ናቸው። እውነቱን እናውራ ባለትዳር ናቸው። የሚማግጡት መማገጥ ነው ወንዶቹ ማለት ነው አይደለ? እናንተ ጋር እየመጡ ሴቶችን ይገዛሉና ግን አብዛኛው ትዳር አላቸው። አንተ ከምታውቀው አንፃር አለ ኖርማሊ እንደ እንትኑ እኮ ይለያያል። እንደሚመጡ እንዳመጣጣቸው ይለያያል። ድንግል ሴቶች አሉ፣ ድንግል ያልሆኑት አሉ። ድንግል ሴቶችን ለማን ነው የሚሸጡት? ኖርማል ድንግል የሆኑ ሴቶቹ የውጭ ዜጎች አሉ፣ ራሳቸውን ቻው የተደራጁ አሉ። የውጭ ዜጎች ይመጣሉ፣ ከዚህ ለውጭ ዜጎች ነው የሚሸጡ እንጂ ምክንያቱም እዚህ ያበሻው ሴት እንደዚህ አይነት በዚህ ገንዘብ አይደፍረው። ያበሻ ኖርማሊ እንደዚህ ድንግል ያልሆኑ ሴቶች ደግሞ አለ ለብቻ። ድንግል ያልሆኑ ሴቶች እንደዋጋቸው ይቀንሳል። ቆንጆ ሆና አጭር ምናምን በቃ ላይ የተለያዩ ሴቶች አሉ። ቆንጆ ዋጋቸው እንዳቋማቸው ነው ማለት ነው። በጣም እንዳቋማቸውና እንደ ድንግል የሆኑና ያልሆኑ ይለያያሉ። እሺ እኔ ከመጀመሪያ ላይ 1 ሚሊዮን ካገኘው ቀጣይ ላይ ስንት ላገኝ እችላለሁ ማለት አይተኸኛል። እንትን ምንድነው እንዳልከኝ ቁንጅና አቋም ምናምን እንዳልከኝ በጣም ቆንጆዬም ነሽ፣ በዛ ላይ ድንግል ነሽ። ያንቺ በጣም ይጨምራል። እሺ መጀመሪያ ላይ የሆነው ለዛ ነው። ሁለተኛው ላይስ 1 ሚሊዮን የመጀመሪያ ሁለተኛው 500 ሺህ ድንግል ያለችው አዚት አቋም ካላት ቆንጆዬ ከሆነች 500 ሺህ። በትምህርት ደረጃ ተምራል? እኔ ተምሬያለሁ። ግራጁዌት አድርገሃል? ግራጁዌት አድርጌያለሁ። ኦኬ በምንድን ነው የተመረቀው? በማኔጅመንት ነበር ግራጁዌት አደረኩት። ጭራሽ ፍላጎቱም የለህም? አረ ትምህርቱ ተረሳኩ በቃና እኔ እንደዚህ ከ12 ስማር ምናምን ራሱ ከ8 ጀምሮ ምናምን ከ12 ምናምን ስማር ይሆናል እንደዚህ ተወሱ ውሸት ነበር ምናምን ነበር ነው እንደዚህ አይነት ወሬ ሲወራል በፊት እንደዚህ አይነት ወሬ ምናምን ቦታ አልሰጠውም ነበር። ትምህርት ላይ ነበር። ዲግሪህን እንደጀመርክ ነው ወደዚህኛው ነገር የገባኸው? ወደዚህ ገባው በቃ ዲግሪ ጀመርኩ። ከአንድ አመት ምናምን ተማርኩና ቀጥታ ወደዚህኛው ቢዝነስ ገባው። ግን በፊት ምንም መስሎ አይታየኝም ነው ማለት እንደዚህ ማለት እንዴ ምናምን ብዬ እንዳስብ ያደረገኝ ቀስ እያልሽ እያወቅሽ ስትመጪ ኖርማሊ ስልክሽ ላይ ምናምን በቃላ እንደ ጊዜው ምናምን ስትሆኚ በቃ አዲስ ነገሮችን ታያለሽ። ለዛ ነው የጀመርኩት ልሻል። አሁን እኔ ማለት የሆነ ነገር ልጠይቅህማ። ኦኬ አሁን እኔ እንትን የሆነ ሳይክ ምናምን ማረከኝ። ኦኬ እና
ምን አለ መሰለህ አሁን እኔ ማለት እኔን ወደኸኝ እንዴት ነው ማለት ለሰራው ትሆኛለሽ ብዬ ስላሰብኩኝ ብቻ ወድጄሻለሁ። ኦኬ እሺ አሁን ለምሳሌ እሺ አሁን አንተ እኔን ወደድከኝ እና ድንግል መሆኔ ምናምን ነገር አወቅ ከራሴ እንድሸጥ ትፈቅድልኛለህ ወይስ ትፈቅድልኝ ማለት በጣም ወደድከኝ ማለት ራሴ እንድሸጥ እንዳሁኑ ትመክረኛለህ ወይስ የግል ታረጋኛለህ? የከባድ ጥያቄ ነው። ልመልሳችሁ ኖርማሊ ያላ ያ ሰው እንደ ፍላጎት ነው። ኖርማሊ አንቺ መሸጥና ይንብር አገኘዋለሁ ካልሽ ያንቺ ሐሳብ ነው። እሺ እግዚአብሔር በምን እንደሚቀጣህ አታውቅምና አሁን ወደ እንትን ምን እግዚአብሔር በምን እንደሚቀጣህ አታውቅምና አንዱን ባንዱ እንትን ስትል ይሄ በራስክ ሰው ይመጣል የሚባል ነገር አለና እህት አለክ አለኛው እሺ እህትህ ራሷን የእህትህን ፎቶ ብታገኘውስ ምን ይሰማሃል? አይ ነው እንደዚህ ነገር ላይ እንኳን ቢቀር ይሻላል እንዴ ተነች እንደዚህ ተጠላሉ። እሺ ሌላ ሴት እህትህ አይደለም የምሬን እኮ ነው ማለት እህትሽ ብትሆን ነው እሱም ይገባኛል። እሺ ነገ ጧት ደግሞ ሴት ልጅ ሊኖርህ ይችላል። በዚህ እድሜ ልክን እንደዚህ ሆነ አትቀጥልም። የራስ ሴት ትመጣለች፣ ህይወት ይኖርሃል፣ ልጆች ይኖርሃል። ሁሉም ሴት ልጆች ሆነው የሆነ ሰዓት ላይ አንተ አሁን በወጣትነት ዘመን እየሰራኸው ነው ያለውን ስራ በልጆች ብትቀጣስ ለምን ከዚህ ስራ አትወጣም? ቢዝነስ ብለሽ ከጀመርሽ እኮ ምንም መወጣት አቅሟለሽ። አንድ ቢዝነስ ነው ብለሽ ከገባሽበት እኮ ስራ ነው። ያው አላ መጀመሪያ እንደሆኑት መካያለሽ ግን አይሆንም ካሉ ያው ቢዝነስ ነው። ወላ ምንም ያቆምሽ አይችልም። ቢዝነስ ነው፣ ስራሽ ነው። እህትስ ይሁን ልታስቆማት ትሞክራለህ ማለት ነው። ያ ቢዝነስ አይደል እንዴት ታስቆሚያታለሽ? ኦኬ እሷን ስትሰራ ባችበት ተግባበት ያውነት መጀመሪያ ተነግሯት ነው አምገበው እንደዛ ያስራለ ማለት እሱም ታምንበታለች እኮ ላይ ከመጀመሪያ ሲነገራት አሁን እኔ እንደዚህ ለሀጤን እስካዝረከርክ ያድርየ ብር ጠርተህልኝማ ለቃ ሁሉም ሴት እንትን የሚለው ነገር ነውና ያላ ኖርማሊ የሚፈልጉም አሉ አሁን የማይፈልጉም አሉ። ግን ያው እንደዛ ቢዝነስ ተጠርቶ ደግሞ ብዙም አይፈልጉም ማለት ነው እንሽ ይከብዳል። ኦኬ እሺ እንትንስ ጥያቄ ለበዛብህ ነው ያው ነገሮችን ለመቀበል ያክል ምናምን በሚለው ነው ማለት ሁሉ ነገር ነግረኸኛል ምናምን ነው። ስለ እህትህ አወራን፣ ስለኔ አወራን። እኔ ፍቅረኛክ በሆን ያው ቢዝነስ ስለሆነ አልከኝ። ያው ቢዝነስ ከሆነኩ ምን ነገር ወስነሽ እኮ ነው የምትገቢው። ስለዚህ ፍቅረኛህን ትሸጣለህ ማለት ያው ቢዝነስ አይደል ትሸጫታለሽ። ይሆነኛል ብለሽ ካልሽ ትሸጫታለሽ። ውሃ ነገር ይዤ ልምጣ በዛው እንግዳ አለክ። አዮ እዚህ ቤት ውስጥ ሰው እንደሌለ ነግሬሃለሁ። ነው በቃ እዚሁ በዚሁ ቢዝነስ ልጀምሪ። እዚሁ የመጀመሪያ ኮሚሽን ልብላ ጠብቀኝ። ተረጋጊ መተናድ ማለች ዲውሻ ፍቅረኛክ ምን ትሰራለች? ፍቅረኛ የለኝም ማለት ማለች እቺ አንድ ወንድ ነው ለምን አንቺ ምን ትሰራለች? ከዚህ ምን ትሰራለች እንዴ? ማለች አትወጣም ማለት ነው ይራስላ ውሻ ነሽ አይደለም? ቆይ እዚህ ወንድ አለ ወንድ አደረጋለህ እንዴ? እንደዚህ እስካሁን እየነገርኩሽ ያለሁት እንደዚህ ብትይ ነው እንዴ? ውሻ ነክ ለይ ፍቅረኛ የለኝም እንዳነካት ጫፉ እንዳነካት ይኸውልህ አስፈላጊ ከሆነ ማለት ሙሉ አካል አመጣለሁ። ሙሉ እንድንስ ትኖር የነበረው እስካሁን ምንድነው ስናወራ ለሻለኝ እንደነበር ነው ስናወራ የነበረው። ምንድነሽ? ማንሽ እናንቺ ፍቅረኛዬ ብለክ
የእሷን ፎቶ ስትሸጥ እሷንስ ምን ልታረጋት ነበር? ፈጣሪ ረዳኝ። ምን ልታረጋት ነበር? እሷ ወንድ ልጅ ቆሻሻ ነው። ትሰራለህ ብለሽ ያመጣሽኝ ለዚህ ነው? ምን ይሄው ስታስለኪኝ የነበረው ታዲያ ለምንድን ነው? ይሄ ስራ ከሄደ እንዴ? ብር ጎደለብህ እንዴ? ራስህ ነበር ባለጌ። እሷን ልሸጣት አንተ ባለጌ። ጭራሽ ልታስማማን ነበር። አስልሽ ጭንቅላትክ ጭራሽ ልታስማማን ነበር። ዝም በይ እንዳናዋት አትንካት አትንካት አትስነሰደ ማነው ዳንኤል እንዳነካት ወይ ዳንኤል ወንክ ዞር በሽተኛ ዝም በይ እንዳነካት እሷን ዳኒ ቆይ እዛው እንዳገባ እዛው ጠብቀኝ። ፖሊስ አለ እኮ አልኩህ። የምን ፖሊስ ነው? እንዳነካኝ ባለጌ እዛው ሁኑ። አንድ ሰው እንዳይመጣ እዛው ሁኑ። ቆይ ታውስ ትጮህብኝ ነበር ማለት ነው። እንዴ ፈጣሪ ነክቶኝ ነው እንጂ ቆይ ወይኔ ጉዴ ፈላ አሰብኩት እኮ ልትጫወትብኝ ነበር ያሰብኩት ማለት ነው። ባለጌው ትላግን ልትጫወትብኝ ነበር። ስለዚህ ነበር ፈለከው ለማንም ወንድ ልጅ ነበር ኦዲሻሪ ያልኩት ውሸት ነበር ማለት ነው። ልታውታለህ ሰው ልደር ቀና ብለህ ባለጌ እንደጫወትክብኝ እሳሉ ካሎሽ ምንድነው ተረስና ንገሪ ምንድነው እስካሁን ነው ማለት በቃሽ። አንገትህን የሚያስደፋክ ስራክ ነው። ደግሞ ሰራልካለሁ እንደተጫወትክብኝ ልጅነቴ ጋበላሽው ሰራልካለሁ ባለጌ ይኸውልህ ተጫወተብኝ እኮ ተረጋጊ አንቺ ተረጋጊ። ተጫወተብኝ እኮ እንዴ የሆነ ነው ይገራል እኮ ፈጣሪ እኮ ነው የረዳኝ ሲጀመር ፈጣሪ እኮ ነው የረዳኝ ባለጌ እሺ እሰራልካለሁ በቃሽ። መጀመሪያ ቁጭ በል እስኪ ቁጭ በል። ምንም እንትን የሚያስፈልግ ነገር ነበረ። ለማንም ወንድ ልሸጠኝ ነበር። ታውቃለህ ከመጀመሪያ ክብሬ የምጠብቅ ሴት ነኝ። ታውቃለህ አይደለ? ክብሬ የምጠብቀው ኋላት አይነቱ ዱርዬ ይቅርና በብር የምታለርሰው የለውም ባለጌ። እሰራልካለሁ። እሺ ገባህ አይደለ? እሰራልካለሁ። እንደተጫወትክብኝ እሰራልካለሁ። እኔ ላንቺ ብዬ ነው። ምን ማለት አይደለም። ምን ይጠቅመናል ብዬ ያደረኩት ነገር ነው። ይጠቅመናል ብዬ ያደረኩት ነገር ነው። ብር እንድታገኝ ብዬ ፈልጌ ያደረኩት ነገር ሁሉ ላንቺ ብዬ ነው። እንደዛማ ቢሆን አንቺን ለማስለረስ አስባችሁ ነው። እንደዛ ቢሆን ኖር ይሄን ልክስክስ የሆነ ከስራከን እየሰራን እኔን አስቀምጠህ ታገባኝ ነበር። ልክስክስ አይደለም ይሄ ያሰብከው ተጫወተክብኝ እንዲጮህብኝ አድርገህ እኔ መሸጥ ነበር አይደለም። እሱ አይደለም እሱን አትረጂ ባለጌ። እኔ ብር እንድታገኝ ብዬ ነው። ለትዳራችን ይጠቅማል ብዬ ያደረኩት ነገር ነው። ያደርግልሃል ባለጌ። እሷም ታሜታል እኮ አንተ አይደለ? እኔ ለዛ ብዬ ያደረኩት ነገር ነው። ልክስክስ የተረገመ መልካምነቱ አናት ላይ ወጥቷል። እውነት ለመናገር ያንተ ብር ነው የታል? በእናትህ ብር እንዴት ወዝክ መጣና ዝክ ነው ብር ኖሮ አመዳም ሲያስጠላ። አንተ ግን ምን አይነት ሰው ነህ? ምን አይነት ሰው ነህ አንተ? ሰው ነህ? ዝም በይ ይበቃሻል። አላህ ሲቅር አይልክም። እሺ ምንድን ነው የሚበቃኝ? ይበቃሻል። እስካሁን ነገር ያደረኩት ይበቃሻል። ምን ያደረክልኝ እባክህ እስኪ ንገረኝ። ከዚህ ያደረስኩሽ የትም ተንከራትሽ እያመጣሁ እስካሁን አሁን እዚህ በኋላ ምኑን ካወቅሽ በኋላ እንደዚህ ማውራት የምትችይው እሱማ እንደዚህ ያደረከውማ አፈቅርሻለሁ እያልክ ለኔ ጥሩ ነገር ያደረክኝ የሚመስለኝ እንደዛ ነበር። ለካ አንተ ሴትነት ማለት እስከ ዛሬ ያልተባረረ እዚህ ጋር ደረስኩ። ሴትነት ይፈልጋል ካንተ ማለት ነው። ሴትነት ይፈልግ አይደለም። ልንገር አንተ ጥሩ ሰው ቢሆን እንኳን እንደዚህ ተራ ክብር ይቅርና ምን ነገር ይሰጥክ ነበር። ሴትነት ይፈልግ አይደለም። ፈጣሪ ስለነካ አንተ ሸሸኝ። አንተ ባለጌ ነህ። ያባካል ባለጌ እስካሁን አንቀባሪ እዚህ ጋር ደረስኩ። ከዚህ በኋላ ደግሞ ምን ልትይ ነው? እህቶቼን ሴት እየሸጥክ እናት እየሸጥክ እኔ የምታቀባርር ታዲያ እስከ ዛሬ የት ሄደሽ ነበረ? እስከ ዛሬ ያደረስኩት እኮ በዚህ ነው። አላወኩኝም ነበር። እመልስልሃለሁ እኮ ብታውቂ ኖሮማ እስከዚህ እንደዚህ አትደይም ነበረ። አሁን እንደዚህ መጥተሽ ለምን ደስ ያለሽ? እኔ ድህነት ነው የሚሻለኝ ከእንደዚህ ከብልግና ድህነት እስካሁን አመጣሁሽ እኮ በቃ ምንድን ነው የመጣኸኝ? እባክህ የሆነ ምንድን ነው የመጣኸኝ? ባለጌ ይሄ ስራክ ታያለቅ። ይበቃሻል። በቃ አራሽ እኮ እስካሁን አበቃሽ። ልጅ እንኳን ወለድክ እንደዚህ ብታደርግ ደስ ይልካል። አንተ ባለጌ አንተ እንኳን ባገባ ወልገን ራሱ ልጃችን አቶ የሚሸጥ ሰው አንተ ገና ሳታድገን አንተ ባለጌ። እዚህ ጋር ከደረስሽ በኋላ ምንድን ነው እንደዚህ ነው? ሲያትጩ ዝም በይ። እኔ ምንም ይሄኛው ፕሮፌሽናል ስራ እንደሆነ ነው የምታስበው? ቆይ አንተ እሺ ደግሞ ያውራል ደግሞ ልክስክስ አመጣውሻ እንዴ? ምንድን ነው የመጣኸኝ? እንደዚህ መሆኑ በቀሩ እንኳን እንደዚህ ያንተን ገንዘብ ሊቀበል ካንተ ጋር ራሱ ለአንድ ደቂቃ እንኳን አሁን እኔ ያደረኩት ነገር ቤተሰብ አላደረገም። እኔ ግን ልንገርህ አተከኛል። እንደዚህ አይነት ሴት አታገኝም። ብዙ ነገር አድርጌልህ ነበር፣ ፍቅር ሰጥቼህ ነበር። ግን ደግሞ አንተ ዱርዬ ስለሆንክ ብር ስለምትወድ እኔን አተከኛል። እኔ ለአንተ አልገባህም። በጣም ባለጌ ሰው ነህ ሲበዛ ማለት ነው። እሰራልካለሁ ደግሞ ገባህ? እሰራልካለሁ። ይሄ ሁሉ ነገር ማደርገው እኮ ላንቺ ብዬ ነው። አንቺን አኖርኩኝ ብዬ ነው። ምንድን ነው
ለምን እንደዚህ ታትረጅም ባለጌ ብልግና እኮ አይደለም ስራ እኮ ነው በፈልግ ኑሮ አይደል እንዴ እስከዛሬ እንደዚህ ያመጣውሽ ለምንድን ነው ጥቅም የምትይው ይኸውልሽ ሀኒቾ አሁን ተረጋጊ እሺ ደገስ ስንት ነገር አደረኩልሽ አይ በቃ ኧረ ፈጣሪ ጠብቀኝ አይ ማለት ትንሽ የውስጥ ስሜትሽን በደንብ አውሪ ብዬ ነው ስሜት ምናምን ለምን ትያለሽ አደረኩልኝ ብዙ ነገር አድርጌልሻለሁ እኔ ደግሞ ካንተ ጋር ብዙ ነገር አድርጌ ቢሆን ይቆጨኝ ራሴ ያጠፋ ነበር ግን ካንተ ጋር እኔማ ፈጣሪ ጠብቀኝ ጋባ ምንም አልሆንኩኝም ምንም ነገር ምንም አይቆጨኝ ግን ካንተ ጋር በሆነ ኖሮ በሽታ ነበር ብሸምተው ፈጣሪ እኮ ነው በሽታኛ ፈጣሪ እኮ ነው እስከዚህ ያደረግሽ አንቺ ነገር ይኖርብካል እኔ ስንት ነገር አደረኩልሽ አንቺ ዛሬ ፈጣሪ ምንም አይመስለኝም ምንም ነገር አይመስልሽማ አሁን ላይ ነው እንደዛ የምታስብ እኔ ምንም ስላልሆንኩኝ ስንት ነገር አደረኩልሽ ክብር ያለ እስከ ክብር ያለ ቤቴ ቁጭ ይላል አንተ ልክስክስ እኔም ክብርሽን ብዬ እኮ ነበር የገዛህልኝ ስልክ የገዛህልኝን ሂውማን ሄር ሁሉ ነገር ተመልሳለሁ ቆሻሻ ነገር ምናምን ያደርጋል ከተማ አልሰጥም አቃጥሏል የሰጠከኝ እንዳለ አንተ ባለ እግዚአብሔር አጌጥሽበታ ትምህርት ቤት ስቴጅ አጌጥሽበት የጀግናው ሚስት እኮ ነው የምትባይ ነበር ታውቂያለሽ ማለቀ ስለሌላ ስራ ሲጀመር የሚያቅሰው ለሰይና አናቅና ማናቅ ነው ስንት አንቀባረርኩሽ እኮ እዚህ ጋር ደረስኩሽ ዛሬ ምንድን ነው እንደዚህ መጥሽ እኔ ምንም የሆነ ጊዜ ፎቶ ልከህ ነበረ መሰለኝ አይደለ ለጓደኞችህ ልካልሽ ተጠኝ እኮ ልካለ አይቼው ራ ሌላኩት ነገር የለም ጸጥ በል በእናትህ ወደዛ እኔ ምነው ላንተ ነው ለነሱ ነው የምትፈልጋት እኔ እኮ ግራ ገባኝ ስንት ነገር አድርጊ ያመጣው በኋላ ምንድነው ዛሬ ምን ተገኘና ነው እንደዚህ እሽኩራራች ምን ማፍሬ አይነበላ ሌባ ልክስክስ ነገሩ ሌባ አይደለም ሌባ እንኳን አይደለም አንቺ እንደዚህ ያደረግሽ ሌባ በሆን ኖሮማ ሽጨሽ ነበር አንተ አይነት ምሽት ደደ መሰልኩ ያልተማርክ ደሞስ ጀመር ተማርክ ጀመር ደደ አንቺ ምን ታውቂያለሽ አሁን ምንም እኮ የምታውቂው ነገር የለም አንቺ አሁን ምንድነው ማለቀው እባክህ አሁንሽ መቀበል አለብሽ ሁሉ ነገር ስለሆንኩኝ ካንተ ጋር ልስራና 100 ሺህ ብር ይሰጠኝ ምን ስንት ነው ያደረገው 1 ሚሊዮን ብር ይሰጠኝ አይደለም እኔ ምን ቅድም ለኔ ዋጋ አውጥታልኝ ነበርና 1 ሚሊዮን እስቲ ያት እስቲ እሷ ስንት ታወጣለች እያት እስቲ በደም ምንድነው የተረገምክ ቆይ እንደሱ አይደለም አይደለም እንዴ ቆሻሻ ባታየቱ መገመት ይመስልኩ እንዴ እኔ ምን አይነት ታርገን የምታስበው ዋጋችን ታዲያ የጨዋ ልጅ አታውጭም ይሄን እዛ ስድ እንኳን ለአንተ አንተ ቆሻሻ ደሞ ለአንተ ማለት ገባህም እንኳን ለምን ተመጣጣው ታውጭ እኔ ምገባው ስለታላንተ ፈጣሪ የሚፈራው እንደምገባው እንዳንተ ቆሻሻ አይነቱ እንዳልገባው ነገሩ እንዴት ነበርሻ እንደስከው አብረሽኝ ምንድነው ዛሬ እንደዚህ ታውቁስ ጉድክን ምንድነው ተልተከተክሽ እንት አይ አንተ ተከተክ መዳያለ ወንድ ስለሽያጭ አታቀርቡ ወንድም ሽጣራ ራስ ተሽጦ ስድ እኮ የሚገርመኝ ነው ሁሉ ነገር ያወራውሽ እንደዚህ ልትወሪ ነው እንጂ አንቺ የት ምን ሰደደሽ እዛ ጋር ቆይ እኔ ምልክ አሁንም እንትን ለማለት ነው እንደምትሞክረው አሁንም ጭራሽ አልጎሻል ኩይዞሽ ልሄድ ፈሬዛት ይዱጣ እኔ አንቺ ኩይዞሽ የመጣው ልታሰርኛ እንደ ምን ሁሉ ጉድ ምን አስወጣጣሽ ቆይ አንተ እኔ ለፈርኒቸር የምከፍልህ ብርና ለእኔን ስትሸጥ የምታገኘው ኮሚሽን ሰማይና ምድር አይደል እንዴ እንዴት ትሰራልኛለህ ፈርኒቸሩን እንዴ አሁንማ ጉድህን አየው እኮ አሁንማ ጉድህን አየው ምን አስወራራሻው ዝም ማትይ አንቺ ምኑን ነው ያወራሁት እንዴ እሷ አንድ እሷማ ፍቅር አለኝ ብላ ህይወት ካንተ ጋር አለኝ ብላ እኮ እኔ ጋር እኮ ልታማክረኝ መጣች እሷማ እንደዚህ ሴት እንደምትሸጡላ እኮ አታውቅም ሌላ ህይወት አለው ብላ ነበር የምታስበው አጅሬ ለካ ሴጣን እንኳን የማይሰራውን ስራ ነው ለካ የምትሰራው ምን አስወራራሽ ዝም ማትይ አሁን አንቺ በዚህ ስራ ሴጣን የሚቀናብህ ሰው መሆንን ልነግርህ እፈልጋለሁ አንተ በቅርቡ ነው እኔ እኮ አይደለም ያወራሁት እኔ ምን አይነት ታሪክ ሁላ እንደምሰማ አንዳንዴ ይገርመኛል አረ ይሄ ማይረባን ቆሻሻ ቆይ ህይወት አለኝ ብለክ ከሷ ጋር ስንት ነገር ጀምረክ የለ እንዴ ስንት ነገር ነው ዩማን ሄር ከኔ ጋር ለመጮህ እንዳትሞክር ያየኸውን አይተሃል እኮ ሌላ እኮ ምንም ነገር እኮ አያስፈልግም ካንተ ጋር አንገትን አትድፋ ቅድም እንደዚህ ደረትን እንዲህ አርጋው እንድታወራኝ የነበረ እንደማወራው ራሱ ያስጣላ ለዛ ይሌላ ምንድነው የምትክላሳለሰው ቀና ብላ አውራ እንጂ ቅድም እኮ በኮንፊደንስ አንድ ባንድ እኮ አይታለች ሰው ያስተምራል የትምህርት እኔ እንደዚህ እንደደረሰ በዚህ ህይወት ነው የሚማረው እንታይ እንጂ ሴቶች ይጠንቀቁ ምን እኔ እንጃ አሁን ምን ከምን እንዳደረግሽው ነው ግራ ይገባኝ ምኑን ከምን አደረኩት እስቲ አብራራልኝ ምን ከምን ያመጣሽው በቃ ዝም ማትይ አንቺ እኔ ፈርኒቸር ቤት እንደምሰራ ምንህንም አላውቅም ምንህንም አንድ ባንድ እሷ ናት ሁሉ ነገር ወጥመር ነበር ሁሉ ነገር ማለት አንድ ባንድ ደስ ብሎታል እኮ ጋሽ ስላገኘ ከዛ የትም ባንተ ቤት ልትበላ ነበር
ሁለተኛ ዙርም ልታገኝ አምሮ አልቀረብም። አንተ ስራህን በኮንፊደንስ እያወራህ ነው። ጭራሽ እሷ ምንም አታወጣም አይደለ? የገንዘብ መጠንም በእይታክ ነው ለካ የሚመዘነው። ግን አይምሮክ ነፃ ነው? አይምሮ አለ? አይምሮ አለ? ባዶ ቀፉ ነው ወይስ ተሸከመ የምትዞረው? ላንቺ ሞራል እንጂ የሆነቱ ልንገርሽ 20 ሺህ ብር ራሱ አታውጪ። ላንቺ ሞራል ብዬ ነው። እናንተ ደግሞ ሴት ናችሁ እንዴ? እሷ ውሻ ምናምን አይቀርሳም። ምን ነው ቆሻሻ ባለጌ ሄዳ ደግሞ ጭራሽ ከቤት ነው ውሻ ልክስክስ ምን ይመስላል? አህያ ነህ? እሺ ገገማ ምን ይመስል ወጣ ከቤቴ